ጤና ይስጥልኝ እንደምን አደራችሁ። አሁን ከማለዳው 2 ሰዓት ሆኗል። ዜና እናሰማለን። ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነኝ። በቅድሚያም አርዕስተ ዜና። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ማሻሻያውን በሚመለከት ዝርዝር የአፈጻጸም መመሪያ አውጥቷል። ሰራተኛው ደሞዝ ያለ ሰራተኛው ፈቃድ እንዳይቆረጥ ማሳሰቢያ ተሰጠ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ ዝርዝር የአፈጻጸም መመሪያ አውጥቷል። የመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ አፈጻጸም መመሪያ ቁጥር 1110/2018 ምን ይላል? የደሞዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ የተዘጋጀው የአፈጻጸም መመሪያ ከዚህ ቀጥሎ ቀርቧል። አንደኛ፣ የደሞዝ ማሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደሞዝ ማሻሻያ ምክንያት የመደበኛ የደሞዝ ጭማሪ ዑደታቸው አይለወጥም። ለደረጃ እድገት የ1 ዓመት መቆያ ጊዜ ማሟላት አይጠበቅባቸውም። ሁለተኛ፣ ከፍ ባለ የሥራ ደረጃ ላይ በተጠባባቂነት የተመደበ ሰራተኛ የደሞዝ ስኬል መሸጋገሪያ ልዩነት የሚታሰብለት በድልድሉ በተመደበበት ደረጃ ላይ ነው። ሶስተኛ፣ በጥቅምት ወር 2017 ዓ.ም ተሻሽሎ በስራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰና በአዲሱ የደሞዝ ስኬል ጣሪያው የሚነሳለት ሰራተኛ በተመደበበት የሥራ ደረጃ የአዲሱን ደሞዝ ስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ ይደረጋል። አራተኛ፣ ኮሚሽኑ በአንድ ተቋም ከተፈጸሙ የሰራተኞች ድልድል ወይም የደረጃ እድገት መካከል በተለያዩ ሕግን ባልተከተሉ አሰራሮች ምክንያት ያልተቀበለው ካለ የደሞዝ ስኬል መሸጋገሪያ ጭማሪው የሚሰጠው በድልድል አፈጻጸም መመሪያው መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው። አምስተኛ፣ ከፍ ካለ የሥራ ደረጃ ላይ በሚታሰብበት ደሞዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛ የደሞዝ ስኬል መሸጋገሪያ ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ ይሆናል። ስድስተኛ፣ በሙከራ ቅጥር ላይ የሚገኝ ሰራተኛ የዚህ የደሞዝ ስኬል መሸጋገሪያ ተጠቃሚ ይሆናል። ሰባተኛ፣ በዲሲፕሊን ጉድለት ምክንያት ከደረጃው ዝቅ ያለና ደሞዙ የተቀነሰበት ሰራተኛ ማሻሻያው የሚሰጠው በተቀነሰው ደረጃና ደሞዝ ላይ ታስቦ ነው። ሆኖም በተወሰነ የጊዜ ገደብ ከደረጃና ደሞዝ ዝቅ የተደረገ ሰራተኛ የጊዜ ገደቡ ደርሶ ወደ ቀድሞ ደረጃው ሲመለስ ከተመለሰበት ጊዜ ጀምሮ በአዲሱ የደሞዝ ስኬል ተገቢውን ደሞዝ ይሰጠዋል። ያለ ደሞዝ ልዩ ፍቃድ ተሰጥቶት በፕሮጀክት አፈጻጸም መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ መደበኛ ስራው ሲመለስ ወደ ፕሮጀክት ከመዛወሩ በፊት በነበረበት የሥራ መደብ ወይም ደረጃ የተወሰነው አዲሱ ደሞዝ ተጠቃሚ ይሆናል። 8 ያለ ደሞዝ ልዩ ፍቃድ ተሰጥቶት በፕሮጀክት አፈጻጸም መመሪያ መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ መደበኛው ስራው ሲመለስ ወደ ፕሮጀክት ከመዛወሩ በፊት በነበረበት የሥራ መደብ ወይም ደረጃ የተወሰነውን አዲስ ደሞዝ ተጠቃሚ ይሆናል። 9 ይሄ ደሞዝ ስኬል ማሻሻያ ጊዜያዊ ወይም የኮንትራት ወይም የፕሮጀክት ሰራተኞችን ይመለከታል። በኮሚሽኑ ተመዝኖ ደረጃ በወጣለት ወይም በቋሚ የሥራ መደብ ላይ መመሪያውን ተከትሎ የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ ወይም በሚመለከተው አካል በተፈቀደ የፕሮጀክት ደሞዝ ወይም ልዩ የደሞዝ ስኬል የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ የደሞዝ ማሻሻያ ተጠቃሚ ይሆናል። 10 በተለያዩ ምክንያቶች ከመደበኛ ስራው ተለይቶ የቆየ ሰራተኛ ወደ ስራው እንዲመለስ ሲደረግ ተመዝኖ ደረጃ በወጣለት የሥራ መደብ ላይ እንዲመደብ ከተደረገ በኋላ ደሞዙ ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። 11ኛ በስራው ልዩ ባህሪ ምክንያት እያስተማረ የሕክምና አገልግሎት የሚያበረክት የጤና ባለሙያ የማስተማር ስራው እንደተጠበቀ ሆኖ በአካዳሚክ ወይም በጤና ሙያ ከፍ ባለው ደረጃ ላይ ብቻ ማሻሻያው ይከፈለዋል። 12ኛ በአደረጃጀት ለውጥ ምክንያት በትርፍነት ተይዘው በመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 859/2014 መሰረት ወደ ሌላ መስሪያ ቤት እስኪመደቡ ደሞዝ እየተከፈላቸው ያሉ ደሞዛቸው ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። 13 አግባብ ባለው አካል ባልተፈቀደ ልዩ የደሞዝ ስኬልና በሲቪል ሰርቪስ ኮሚሽን ተመዝኖ ደረጃ ባልወጣለት የሥራ መደብ ላይ የደሞዝ ማሻሻያ መፈጸም በጥብቅ የተከለከለ ነው። 14ኛ በማንኛውም ሕጋዊ ምክንያት ከነበረበት የሥራ ደረጃና ደሞዝ ዝቅ የተደረገ ሰራተኛ የደሞዝ ማሻሻያው ዝቅ ባለው የሥራ ደረጃ ይሰራለታል። 15 ከመስከረም 2018 ዓ.ም ጀምሮ በነባሩ የደሞዝ ስኬል ሰራተኛ ስምሪት መፈጸም አይቻልም። 16
ልዩ የደሞዝ ስኬል የተፈቀደላቸው ተቋማት ከብር 42,000 በታች ላሉ የመነሻ እርከን ወይም የጣሪያ ደሞዞች የደሞዝ ማሻሻያ የተደረገ ሲሆን ብር 42,000 እና በላይ የነበሩ የደሞዞች በደሞዞች ስኬሉ ላይ እንደነበሩ የሚቀጥሉ ይሆናል። 17 የመንግስት ተሿሚዎች ደሞዝ ሐምሌ 30 2018 ዓ.ም በቁጥር መ3899 ህዝባር 4 በጠቅላይ ሚኒስትር ጽሕፈት ቤት በተገለጸው መሰረት ለተሾሙበት የሹመት ደረጃ ወይም ለተሾሙበት የመንግስት መስሪያ ቤት የተፈቀደውን ብቻ የሚከፈል ይሆናል። ከዚህ ውጭ ተፈጻሚ ያደረገ አካል ተጠያቂ ይደረጋል። 18 የዳኞችና የአቃቢ ህግ ድጋፍ ሰጪ ሰራተኞች የክፍያ ሁኔታ በመንግስት ሰራተኞች የክፍያ ስኬል መሰረት መሆኑ የሚታወቅ ሲሆን በክልልም ሆነ በፌዴራል አፈጻጸሙ በዚሁ መሰረት ይሆናል። 19 አንድ ሰራተኛ የሚከፈለው ደሞዝ በሁለት የእርከን ደሞዞች መካከል ካረፈ ደሞዙ አቅራቢያው ከፍ ያለ እርከን ወይም የጣሪያ ደሞዝ ላይ እንዲያርፍ ይደረጋል። የሰራተኛው ደሞዝ ያለ ሰራተኛው ፍቃድን እንዳይቆረጥ ማሳሰቢያ ተሰጠ። ሰራተኛው ደሞዝ ያለ ሰራተኛው የማመልከቻ ፊርማ ፈቃድ ውጭ መቆረጥ የተከለከለ መሆኑን ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር አሳሰቡ። ኮሚሽነሩ ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቁመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዝ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመክፈል ግዴታ እንዳለባቸው አሳስበዋል። ማንኛውም አይነት ተቀናናች ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወርሃዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2017 በግልጽ ተደንግጓል ሲል ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ጨምረው አስታውቀዋል። ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነበርኩ። መልካም ቀን። ይህ ኖሊ ኒውስ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ኖሊ ኒውስ ታማኝ የመረጃ ምንጭ